ምን አይነት እባብ የሆንሽ ሰው እንደሆንሽ ምንም ቃል የለኝም። ወሬውን ተውና ቤቱን ለቃችሁ ለማውጣት መቼ ተዘጋጃችሁ? መካፈል የምትችይው ከወለድሽ ብቻ እኮ ነው አይደል? ምን ማለት ነው? እኔ ለእህቴ ስለማስብና ኤልሹ እንድትጎዳ ስለማልፈልግ ልጅ አለመሆኗን አልነግራትም። ስለዚህ በሰላም ከኔ ጋር ተደራደሪ። ማን ያውቃል? ምናልባት ከኤልሹ ይልቅ ልጅ ያለው እንኳን አንተ ብትሆንስ? በምን ልታረጋግጥልኝ ነው? ምንድን ነው እየቀየሽ ያለሽው? ያምሻል? አያመኝም፣ ግን እንዲሁ ዝም ብለህ እንድታስብበት ብዬ ነው። ሰላም የእንግዳ ድራማ ተከታታዮች፣ ባለፈው እንደነገርኳችሁ ቤሉና ኑኑ ሊሳሳሙ ሲሉ ሊሳ ስላየች መጠየቅ አለብኝ ብላ ቤሉልን ጠራችውኝና ቤላ የማይገባኝን ነገር አየውና ጨነቀኝ፣ ፍቅረኛ አለ እንዴ ብላ ጠየቀችው። አይ አላትና እኔ ግን እየተሰማኝ ያለው እንደዚህ አይደለም ስትለው ለምንድን ነው የሚሰማሽ ቢኖረኝስ ሲላት አይ ምንም ችግር የለውም ከኔ እንዳታርቅ ብዬ ነው አለችው። ሀሳቧ ቆይ በማጣራበት መንገድ አጣራው የለ እያለች ማለት ነው። ይህንን ብሎ በቃ ና ወደ ውስጥ እንግባ ብለዋት ወደ ውስጥ ይዟት ገባ። ኤልሹ በጠዋት ከእንቅልፏ ነቅታ ለጆይ ደወለች እና መገናኘት እንችላለን ናቸው። እሱም ዛሬ የማደርገው ብዙ ነገር ስላለብኝ ይቅርታ ቀደም ብለሽ ብትነግሪ ኖሮ ችግር የለውም ነበረ ሲላት ዊ ዛሬ እንግዲህ ስደበር መዋሌ ነው አለች እና ተመልሳ ተኛ። ከአዱ ጋር ስላሳለፈችው ጊዜ ወደኋላ ተመልሳ ማሰብ ጀመረች። ሲላፉ ሲዘፍኑ አብረው ሲደንሱ ያንን ሁሉ አሰበች እና ተመልሳ ተኛ። መኩ በጠዋት ለመሄድ ሲወጣ እናትየው አትሄድም እኔ ረግጠኸኝ ካልሆነ ከዚህ ቤት አትወጣም ብላ ጮኸች። እነሱ ሲንጫጩ ኤልሹ ሰማችና ከመኝታዋ ብድግ ብላ መጣችና አይ እንግዲህ አትንጫጮብኝ ልተኛበት ብላ ተመለሰች። ቤሉል ስለ ቤቱ ዛሬ እኮ ቀጠሮ አለኝ ሊዛዬ ሲላት ሄለን ከአባቴ ጋር ተፈራርማ ስላገባቸው ድርሻ አላት ሲል ሊሳ ከሱ ግን አልወለደችም ስትለው ችግር የሆነብኝ እሱ እኮ ነው እህቴን በዚህ ነገር ውስጥ ላስገባ አልፈልግም አለ። ሊዛ እኔ አንድ ሀሳብ አለኝ አለችው። እስኪ ስማኝና ከዛ እንወያይበታለን አለች። እሱም ጥሩ ነው እንነጋገርበታለን፣ አንቺ ከኔ ጋር ባትሆኚ ምን ይውጠኝ ነበረ አለ። በይ ሄለንን መጀመሪያ ማናገር አለብኝ ብሎ ሊወጣ ሲል የሊዛ ጓደኛ ዛሬ እዚህ ሆነሽ ለፍቅረኛሽ እናወራለን አላት። መኩ እናቱ አለቅ ብላ ወደ ቤት ተመልሶ ሲንጎራደድ አዱ በጠዋት ብልህ አስረፈድክብኝ እኮ ሲለው እናቴ እኮ ታዝንብኛለች፣ እሷ ደግሞ አዝና እንድትታማምብኝ አልፈልግም፣ ግን መሄዳችን አይቀርም አለ። ይህንን ብሎ እያለ ስልክ ተደወለ። ጆይ ነበረ። እንገናኝና እናውራ ሲለው አሳሳች። አንተ ማንህ ብሎ ስልኩን ዘጋ። አዱ ማን ነው ሲለው የዚያኔ እንደዚህ ጠርተው ነው ሊገሉኝ የነበረው አገኛቸዋለሁ ሲል አብረን እንሄድና እናገኛ አለ። አይ ዛሬ አይደለም ግን ማግኘቴ አይቀርም አገኛቸዋለሁ አልተዋቸውም አለ። ቤሉልም ሄለንን ካፌ ውስጥ ቁጭ ብሎ ሲጠብቃት ወዲያው መጣች። ልጄ ብላ ስትለው አስመሳይ አላት። ዝም በል አንተ አለችው። ወሬውን ተወውና መቼ ቤቱን ለቃችሁ መቼ ትወጣላችሁ አለች። ቤሉልም መካፈል እንኳን አትችም እንኳን ማስወጣት አለ። ለምን ስትለው ከአባቴ ኤልሹ ስላልተወለደች አለ። የተውኩሽ ለልጅሽ ስል ነው። የአባቴ ሞት ላይ ሁሉ እጅሽ ያለበት ይመስለኛል። ለኤልሹ ስል እንደራደር፣ ግማሹን ብር ልስጥሽ፣ ቤቱን ተይ ሲላት ለልጄ እኔ አለሁላት አለች። ቤሉልም አንቺን በሚያዋጣሽ እኔም በሚያዋጣኝ መንገድ እንሂድ ሲላት አሁን ቤቱን ለቀ ለመውጣት ተዘጋጅ አለችው። አንቺም እስር ቤቱን ለመልመድ ተዘጋጅ ብሏት ሄደ። ሊዛ ጓደኛዋ ማታ ያልጠበኩትን ማየት ያልፈልገውን ነገር አየው እኮ ስትላት ጓደኛዋ ምንድን ነው እባክሽን ንገሪኝ ስትላት ያቺ እንኳን ባለፈው ሻይ በጨው የሰጠችሽ አስታወሻ ስለ አዎ አስታወስኳት እና ምን ሆነች አለች። ቤላ እሷን ልስማ ሲል እኮ ደረስኩበት ስትል ያቺን ኩርጅት ከዚያች ጋርማ ከተልከሰከሰ ይቅርብሽ ተይው ስትላት ተረጋግቼ ለማውራት እሞክራለሁ አለች። ኤልሹ እናትየው ያለችበት ቦታ ላይ ሄዳ ቁጭ አለ። ምን ነው ሰላም አይባልም አለቻት። ምን ሰላም አለ ብለሽ ነው? ምን አስፈለገሽ? ምን ጎደለብሽ? ምን በላሽ? ምን ጠጣሽ? አትይኝ አንቺ ለምን ካላሳደግሽኝ ለምንድን ነው የወለድሽኝ አለት። ለአንቺ ስል ነው ብዙ ነገር ውስጥ የገባው ስትላት አታስመስይ፣ ለካ ብቻሽን መሆን ተለማመጂ ያልሽኝ ስራሽን ስለምታውቂ ነው አለች። እንዳስረዳሽ ለምን አትፈቅጂልኝም ስትል እሺ ምንድን ነው የማመሰ
የማመሰግንበት ምወድሽ ለአንቺ የምኖርልሽ አንድ ልጄ ነሽ፣ የኔ ህይወት ነሽ አለች። የኔ ህይወት የተበላሸው አባቢን ያጣው ጊዜ ነው። መልካም ኑሮ ይሁንልሽ ወይዘሮ ሄለን ብላ ጥላት ሄደች እና እንደገና ከሄደችበት ተመልሳ ስትመጣ መጣሽልኝ ስትል የቀረ ነገር ስላለኝ ነው ከእኔም ከወንድሜም ህይወት ውልቅ ብለሽ ውጪ። ቤቱ ደግሞ የወንድሜ ነው፣ የእናቱ ቤት ነው እሺ ብላ ሄደ። የመኩ እናት መኩን ጠርታ ስለሰማኸኝና ከጉዞ ስለቀረህ አመሰግንሃለሁ። ሌላው እህትህ በኑሮዋ ደስተኛ እየመሰለችኝ አይደለምና ደውልና ጠይቅ ስትለው ጭራሽ ለእሷ ልደውል አላረገውም ማለት። እሷም ተናዳ ከንቱ ብላ ወጣች። ሳሎን ቁጭ ብሎ እያለ ሊዛ መጣችና ቁጭ አለ። እናትየው የመሲን ባል ጫማ አይታ የታገተችበት ጊዜ ትዝ አላት። ለማን ልንገር እርሱ ራሱ ነው ብላ እያሰበች እያለ በሀሳቧ መሲ ሮጣ እናቷ ክፍል ገባችና አልቻልኩም፣ ማታ ለምን አመሸሽ ብሎ ሊገድለኝ ነው አለች። በአንቺ ላይ እጁን አነሳ አለች እናትየው። መኩ ቁጭ ብሎ እያለ ፍቅር ይዞ ያውቃል አለችው ሊዛ። እሱ ከራሱ ጋር እያነጻጸረ ይመልስላት ነበር። እሷ ስለ እሷና ስለ ቤሉል በረ እሱ ግን ሊዛ የወደደችው መስሎት ተደሰተ። በመሃል ቤሉል መጣ። የሄድክበት ተሳካ ብላ ቤሉልን ጠየቀችው። አልተሳካም። እናትየው መሲ የመጣች መስሏት ነበረ ለብቻዋ የምታወራው። መኩ ገባና ብቻሽን ከማን ጋር ነው የምታወሪው አላት። መሰረቴ እዚህ ነበረች። የት ገባች? ተደበቅች እንዴ? የት ገባች እያለች መፈለግ ጀመር። መኩ እያመመሽ ነው እንዴ እናቴ ብሎ ጠየቃትና አቀፋት። ቤሉል ከሊዛ ጋር ሄለን በቀል ነው የፈለገችው አላት። እነግርሃለሁ ያልሺው ምንድን ነው ሲላት ዛሬ አይቼ አጠናክሬ እነግርሃለሁ አለችው። ኤልሹ አዶን ጠርታ ላውራ ስትለው እዚህ ውጪ እናውራ አላት። ወደ ውስጥ እንግባ ገብተን እናውራ ስትል አይ ውጪ ይሻለናል። እንዴ ገብተ የማታውቅበት አታስመስል ስትለው አብረው ወደ ኤልሹ መኝታ ቤት እየገቡ እያለ ነው ይሄ ክፍል የተጠናቀቀው። ውዶቼ አስተያየታችሁን ከታች ጻፉልኝ። አመሰግናለሁ። ቻው